እዛ ታስካችን ለመስራት ስንል ያው ቅድሚያ ቬሪፊኬሽን ስለሚጠይቅ እዚች ጋር ሆም የሚለውን እንነካለን። ከዛ እቺ የፕላስ ምልክቷን እንነካታለን። ከዛ ቬሪፋይ የሚለውን እንነካለን። ከዛ ስታርት ቬሪፊኬሽን የሚለውን እንነካለን። ከጨረስን በኋላ እዚች ጋር ፓስወርድ እናስገባለን። የማትረሱት ፓስወርድ አስገቡ። ስጨርሱ ኮንፈርም በሉት። እዚች ጋር ከተቀበላችሁ በኋላ አድ ታይትል ይላል። እዚች ጋር ዌልካም ብላችሁ አስገቡለት። ከዛ የፕላስ ምልክቷን ንኩና ማንኛውንም ፎቶ አስገቡለት። እንደዚህ ካስገባችሁ በኋላ ወደ ታች ታወርዱና መጨረሻ ላይ ባዶ ቦታው ላይ ምን ትሞላላችሁ? ለምሳሌ እዚች ጋር ኑ አዳዲሶች ካላችሁ ስለ ስራው ላስረዳችሁ የሚል ታስገባላችሁ ማለት ነው። እንደዚህ ከጻፋችሁ በኋላ ጎ ትሉታላችሁ። እያችሁ ልክ እንደዚህ ይመጣል ቤታችሁ ማለት ነው። እዚች ጋር ስገቡ ያው ከላይ የራሳችሁ ቦታ ነው። ወንበራችሁን ነክታችሁ ትነካላችሁ ማለት ነው። ያው እንደዚህ ታስካችሁ መስራት ጀምራችሁ ማለት ነው። ሚዩት ማድረግ ስትፈልጉ ያው ሚዩት ታደርጋላችሁ። እንዲሁም ደግሞ ታስካችሁ ሰዓት ምን ያህል እንደደረሰ ለማየት ከላይ የኤክስ ምልክት እና የአራት ማዕዘን ምልክት አለ። ስለዚህ ሚኒማይዝ አድርገን ለመውጣት አራት ማዕዘን እንነካለን። ከዛ ሚ የሚለው ፓርት እንሄዳለን። እዚህ ጋር ታስክ የሚለውን ትነካላችሁ። ያው እዚች ጋር ኒው ሆስት ይላል። 1 hours ኦን ማይክ ይላል። ለአንድ ሰዓት ትሰራላችሁ 80 ሺህ ይሰጣል ማለት ነው። ለአንድ ሰዓት ብቻ ነው የምትሰሩት። ለሳምንት ተከታታይ ሲሰሩ ወደ 500 ምናምን ሺህ ይመጣል ማለት ነው።